ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን አለሁ እኔ ሰላም ነኝ። ዛሬ እንግዲህ በአረቦች ቤት እንዴት እንጀራ እንደምጋግር አሳያችኋለሁ። ያው ዱቄቱን አሳይቻችኋለሁ። እኔ የምጠቀሙ ዱቄት እንደዚህ አይነቱን ነው ማለት ነው። ከዛ ወደ ብረት ድስቴ ጨምራለሁ። ሁሉ ጊዜ የማመስበት ብረት ድስቴ ይህ ነው። ከዛ ጨመርኩኝ። እዛው አረቦች ቤት መቼም ደቆት ማመስ በጣም ከባድ ነው ሽታው። ከዛ እንደዚህ መጀመሪያ ልብስ አድርጌ ከዛ ነው የምገጥመው ሽታው እንዳይወጣ በጣም አስቸጋሪ ስለሆነ ሽታው። ከዛ ለአንድ ሰዓት ገጥሜ ካስቀመጥኩ በኋላ ነው እንደዚህ ስከፍተው ወደታ ይበስሏል። ያው ትንሽ ይጓጉሏን ግን ደግሞ ከስክሼ ሁሉንም በአንድ ላይ አደባልቄ ነው መንፋት ያለብኝ ማለት ነው። ከዛ እንደዚህ ሆኗል። ሽታው በጣም ከባድ ነው፣ አስቸጋሪ ነው። ብኩር ነገር ቦክረን እዛ መስኮት ከፍተን ምናምን እንደዛ ብሎ ደግሞ አረቦቹ ተኝተው እያለ ማለት ነው እኔ የማምሰው በጣም ከባድ ነው ሽታው። ከዛ እንደዚህ ቀላቀልኩኝ። እንደዚህ በደንብ ከቀላቀልኩ በኋላ ከዛ እነፋለሁ ማለት ነው። ከረሩ ምንም አይል አሪፍ ነው። ከዛ ይሄን ከነፋው በኋላ እዚህ ጋር እርሾ አለኝ። እርሾ ለላችሁ ሰው እርሾ መስራት ትችላላችሁ። እኔ ግን እርሾ ስላለኝ የከረመ ጭራጮ ጨምሬ እዛ ዱቄቴን እጨምራለሁ። ጭራጫው ለምን ምናምን እንዳትሆኝ እንግዲህ እዚህ ሀገር የምንጠቀመው እንደዚህ ነው። ጭራጫው ትንሽ አድርገን ነው የምናወቀው ማለት ነው። እንደዚህ ያወቀው አቀጠንኩ። እንደዚህ ነው እንግዲህ ሊጡ ደህና ነው፣ ቀጭን ነው። አሁን ሳቃጥ ነው ግን በኋላ ኩፍ ካለ በኋላ ኩርፍርፍ ስለሚል ይወፍራል። እንደዛ ነው የሚያጋጥመኘው። ይወፍርብኛል። ያው ውሃ ጨምራችሁ መጋገር እንደዚህ ሆኗን በበነገታው እንደ ዛሬ ካቦካው በበነገታው ነው የምጋግረው እንጂ እንደዚህ ሰዓት ገደብ እንትን ብዬ አይደለም። ደግሞም አይበላሽብኝም። ከዛ እንደዚህ ጣድኩ ማለት ነው ብረት ምጣዴን ምጎጎዬን። ከዛ እንደዚህ ሆኗል። ያው የእንጀራ አምሮት ከሚገለን እንደዚህ ሰርተን መጠቀም እንችላለን። ከዛ እንደዚህ ጋገርኩ ጨረስኩ። እግዚአብሔር ይመስገን በዚህ መልኩ ጨርሻለሁ። እዚህ ነው እያበረድኩ የነበረው። ምንም አይል አሪፍ ነው። አስተያየታችሁን እጠብቃለሁ ማለት ነው። ይሄን ብትጨምሪበት፣ ይሄን ብትቀንሹ፣ እንደዚህ ብታረጊ ማለት ይቻላል። አሪፍ ነው፣ አይከፋም፣ ምንም አይል። በነገራችን ላይ ጋግሬ ቪዲዮውን ሰርች ከጨረስኩ በኋላ ነው ድምጽ የማስገባው። ምክንያቱም ድምጽ አስቸጋሪ ነው የሚሆነው እዛ ከመጥበሁ። ከዛ እንደዚህ አድርጌ ጨረስኩ። ያው በረድ ሲል ነው ለኔ የሚመቸኝ ለመብላት። ለእናንተ አላውቅም፣ ለኔ ግን ሲበርድ ነው የሚመቸኝ። እዛ ወደ መብላት በበነገታው ወጤን አዘጋጅቻለሁ። እንደዚህ ማቅረብ ማለት ነው። ጭራሽ ደግሞ ማቅረብ ላስተምር እንዴ! ፈጣሪ ያወጣኝ። ከዛ እዚህ እጨምራለሁኝ ጎመንዬ፣ የኔ ቆንጆ ምስርዬ፣ እንዴት ከርመሻል? በጣም እኮ ነው የምወድሽ፣ ግን አንቺም ተወጅኛለሽ። ከዛ ሰላጣኝ እጨምራለሁ። ከዛ ወደ መብላት። ስለተከታተላችሁኝ አመሰግናለሁ። ቀጣይ ቪዲዮ እመጣለሁ እና አስተያየታችሁን እፈልጋለሁኝ። ያው የመሳደብ ሱስ ያለበትም ይችላል መሳደብ። ፈቃደኛ ነኝ፣ አታስቡ። ምንም አይል ደህና ነው። ሲያምረን እንደዚህ እየሰራን ብንጠቀም አሪፍ ነው። አዎ አሪፍ ነው። አዎ እንደሱ አድርገሽ ብይ እናቴ፣ አንቺ ምን አለብሽ? አዎ ጨምሪ እናቴ።